ስለራያ እናውራ ካልን እናጥና ካልን ብዙ ስራ ይፈልጋል። ይሄ የመግቢያ ያህል ነው። ራያ አባመጫ የተወለደው በ1964 እና 65 መካከል በጅማ ዞን አጋሮ ከተማ አቅራቢያ ያለች በሻሻ የምትባል ከተማ። ያ ከተማ ማለት እንግዲህ የአሁኑ ጠቅላይ ሚኒስትር ዶክተር አብይ የተወለዱበት። በነገራችን ላይ በልጅነትም አብረው ነው ያደጉት፣ የአንድ ሰፈር ልጆች ናቸው። ራያ እዛ ካደገ በኋላ አንደኛ ደረጃ ትምህርቱን በጅማ ከተማ መድረሰቱል ኸይሪያ አል ኢስላሚያ የሚባለው ውስጥ ነው አንደኛ ደረጃ ትምህርቱን የተማረው። ሁለተኛ ደረጃ 7 እና 8 ራያ እስከ 8ኛ ክፍል ነው ትምህርት የተማረው። 7 እና 8ን በአዲስ አበባ አየር ጤና አካባቢ ባለ የግል ትምህርት ቤት ነው የተማረው። ይሄ ትምህርት ቤት ሰንፍላወር የሚባል የግል ነው። እዚህ ከገባ በኋላ ነው የተማረው። አባቱ የአባመጫ ይባላሉ። ጅማ አካባቢ ባህል ላይ የእስልምና ስማቸው ጀማል ነው። አባመጫ እስልምና አይደለም ማለት አይደለም፣ በእስልምና የሚሄድ ነው። በጅማ ባህል መሰረት ጀማል ተብሎ ስም ያለው ሰው አባመጫ የሚል የማዕረግ ስም ነው የሚሰጣቸው። ለተለያዩ ሰዎች እንደዚሁ ከስማቸው አንፃር የተቀመጠ የአካባቢ ባህላዊ ስም አለ። ራያ አባቱ ያው አሁንም ፓስፖርቱም ባንክ አካውንቱም ምንም ብታዩ ያው በጀማል ነው፣ ራያ ጀማል በሚለው ነው የሚታወቀው። አባመጫ አባቱ የክብር ስማቸው ነው፣ በዛ ነው የሚታወቀው። አባመጫ ሀጂ አባ ጊቤ፣ አባ ሰርጌ፣ አባ ቦካ፣ አባ ዲማ ይባላሉ። እናቱ ዘይቱና አባ ወሬ፣ አባ ጆብር ይባላሉ። በ1986 ነው ከዚህ ዓለም በሞት የተለዩት። ራያ በልጅነቱ ጅማ ላይ አንደኛ ደረጃ ትምህርቱን ከተማረ በኋላ ነጋዴ ነበረ። ንግድ በሚነግድበት ጊዜ 1981 ላይ በጅማ ከተማ ዙሪያ ያሉ የወረዳ ከተማዎች ላይ እየተንቀሳቀሰ እየገዛ በመሸጥ የተለያዩ ነገሮችን ይነግዳል። 1981 ላይ እቃ ገዝቶ ወደ ሰርቦ ከሰርቦ አቅጣጫ እየመጣ በዳሙና የሚባል ቦታ ሲደርስ በወቅቱ የደርግ ስርዓት የነበረበት ነው። ብሔራዊ ውትድርና በሚል ሰዎች በግዳጅ የሚሄዱበት ነው። በዛ ቦታ ላይ ተይዞ መኪና ውስጥ የተገኙ ወጣቶች ሲያዙ አብሮ ተያዘ። እድሜው በወቅቱ ባይደርስም እናሳድገዋለን በሚል ተወሰደ። ከዛ በኋላ ሰርቦ ከተማ ባለ የጦር ሰራዊት በወቅቱ ምዕራብ እዝ ነው የሚባለው የዛ የምርመራ ማዕከል አለ። እዛ በመግባት ሲመረመር ጆሮዬን ያመኛል ብሎ ተናገረ። ያው በግድ ከሆነ በፍላጎት ይሄዳሉ፣ ግን እኔ ጆሮዬን ያመኛል አለ። በኋላ ላይ በወቅቱ እዛ ማዕከል ውስጥ የነበረችው አንዲት ሴት ከዚያ በፊት እርጉዝ ሆና በነበረችበት ጊዜ ራያ ለንግድ ሲንቀሳቀስ አውቶቡስ ውስጥ እሱ ወንበር አግኝቶ ተቀምጦ እያለ እሷ ደግሞ ቆማ እያለች እርጉዝ ሴት ቆማ እኔ ተቀምጬ አልሄድም በሚል ቦታ ለቆላት ነበር። አሁን ለምርመራ ተይዞ እሷ ሴት ጋር ነው የመጣው። እሷ ስታስታውሰው ወዲያው ደነገጠችና አዘነች። በኋላ ጆሮውን ያማል ወይ የሚል ስለነበረ ምርመራ 100% ጆሮ አይሰራም ብላ ጻፈች። በዛ ምክንያት አባላዎች የተከበራችሁ ወንድሞችና ዱዓቶች፣ ወጣቶች እንዲሁም እናቶች፣ አባቶች ከቅርብም ከሩቅም በዛሬ ፕሮግራማችን ላይ ለመገኘት የመጣችሁ በሙሉ በአላህ ስም እንኳን ደህና መጣችሁ እላለሁ። ዛሬ እዚህ ቦታ ላይ እንድንገኝ ያደረገን ወንድማችን ራያ ማህበረሰቡን አላህ በሰጠው ሀብት ከጥንት ከረዥም ጊዜ ጀምሮ የተኛ ማህበረሰብን በመቀስቀስ ማንነቱን እንዲያውቅ በማድረግ በተለይ ደግሞ ድርብ ጫና በእምነቱም በማንነቱም ሲደርስበት የነበረው ማህበረሰብ እንደገና ማንነቱን እንዲያውቅ ለመብቱ እንዲታገል እጅግ በጣም በርካታ አስተዋጽኦችን ሲያደርግ የነበረ በዛሬው ዕለት 30ኛው ቪዲዮን ለማስመረቅ ነው እዚህ ቦታ ላይ የምንገኘው። ሁላችንም እንደምናውቀው ሀብት ማለት አንድን ማህበረሰብ የሚገነባ
የአሸናፊነት የሚያበቃ ለሀብት ለብልጽግና የእድገት ደጋፊ የሆነ የተደሰተ ሰው ደስታውን የሚገልጽበት የተከፋ ሰው ሐዘኑ የሚጽናናበት አርት ማለት የሚፈቅድ እንዲሁም የሚመለከት አርት ማለት ቃላትን የሚሰብር ወዳጅን ሞራል ሰጥቶ ከፍ የሚያደርግ አርት ማለት የዛሬን ለነገ የሚያስተላልፍ የሩቅን የሚያቀርብ የቅርብን የሚያርቅ አርት ማለት ማንኛውም ማህበረሰብ ራሱን በዘመን ውስጥ በቦታ የሚገልጽበት መሆኑን በአርት በተለያዩ መልክ የምናውቅ እንዲሁም ልናውቅ የሚገባ ስለሆነ ዛሬ ወንድማችን ይህንን ኃላፊነቱን እየተወጣ በመሆኑ እናንተም ከተለያየ ቦታ በዚህ ፕሮግራም ላይ ለመታደም ስለመጣችሁ በአላህ ስም እጅግ በጣም አድርገን እናመሰግናችኋለን። እንኳን ደህና መጣችሁ እላለሁ። ሰላም አለይኩም።